ተመስገን ተመስገንልኝ በልጅ በትዳር ይኸው ባረከኝ ልቤ ባንተ ጸና ጸሎቴ በጠላቶቼ ላይ ሆንከኝ ሞገስ ግርማ ባዶዬን ወጥቼ ተመለስኩ ትዳር ሲደንቀኝ በልጅህም ተባረክ ተመስገን ተመስገን ተመስገንልኝ በልጅ በትዳር ይኸው ባረከኝ አሮጊቴ ተቀበልኩኝ ሁሉን አሜን አሜን ብዬ ደስታ ሰላም ሞልቷል በቤት በጓዳዬ ደግሞ እንዲህ ይጫዋል መሰለኝ የዋትሳፕ ያልኳት ስብሰባ እያለችልኝ ነው ቤቢዬ ተቀዳው እኮ ተቀየርኩ ከለመንኩ አንዳች የቀረብኝ የለም ምስጋና ይድረስ ቸሩ መድኃኔዓለም ተመስገን ተመስገንልኝ በልጅ በትዳር ይኸው ባረከኝ ተቀበልኩኝ ሁሉን አሜን አሜን ብዬ ደስታ ሰላም ሞልቷል በቤት በጓዳዬ አይኔን ይኸው ቤተሰቦቻችን እንግዲህ በሰላም ቤታችን ገብተናል። እግዚአብሔር ይመስገን። እንግዲህ ተረጋግታለች። አሁን በደንብ ተረጋግታለች። ሁለት ሆነ ነበር የምታውቁን፣ ዛሬ ሶስት ሆነናል። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። አባት ከሆንኩ በኋላ እንዴት ነህ? እግዚአብሔር ይመስገን። እንትን ተሰምቶኛል። የሆነ ሱሪ ሰፋ አድርጌ ማለት ጀመርኩ። ለምን አባት እዚህ ሱሪ እንዳያስጠብብ ምናምን ከታይቶ እንዳይማር ደስ የሚል ፊሊንግ አለው። እግዚአብሔር የተመሰገነ ይሁን። ጥሩ ለተመኛችሁልን ሁሉ በጣም አለን እናመሰግናችኋለን። በጣም ሁለት ነበርን ዩኤንዲዚ፣ አሁን አንድ ተጨምሯል። የቤተሰብ አባል ሶስት ሆነናል ማለት ነው። እንግዲህ ቤተሰቦቻችን አሁን በጣም እውነት ለመናገር በጣም ደስ ይላል። ደስ የሚል ስሜት አለው። አንድ ነገር ግን በጣም እየታዘብኩ ነው። ተቀይሬያለሁ እኔ ቼክ እየተደረግኩ አይደለም ማለት ነው። ቤተሰቦች በፊት እንደምታውቁት አይደለም ምንም ቼክ ምንም ቼክ እየተደረግኩ አይደለም። በጣም ደስ የሚል ፊሊንግ አለው ለመናገር ኃላፊነት የምትባለው በቃ የሆነ እሷም ጎብዛለች ጎብዣ ለመናገር ቤተሰቦች እውነት ለመናገር አንድ ነገር ልንገራቸው። እውነት ለመናገር እምኑ አቅፋት አጠፋለች ብዬ አንድ ቀን አስቤ አላውቅም ነበር። ምችል አይመስለኝም። ለካ እናትነት ስጦታ አለው። እናትነት ጊፍትር ነው ማርያምን የፍራዊ ነው። በቃ እኔ እንጃ አያታል ቅጥቅጥ አድርጋ ይዛ ብቻ አላውቅም። እናንተ ከሆነ ሲጣፉት እንኳን የምር ጊፍትር ናቸው በጣም በቃ የሆነ በልምድ በምናምን አይደለም የሚመጣው። ቤቢ ሲመጣ ቻለች ሁሉን ማክስ ብቻ ነው። ብዙ ነገር አለ። ብዙ ነገር ላይ ጎብዛለች። በጣም ደስ ብሎኛል።